በፊትም እንዲሁ አልቃሻ ነበርኩኝ። አሁን ደግሞ እናንተ ሰውን ባሰብኝ መሰለኝ። ኮሜንቶቻችሁን ኢንቦክስ ያደረጋችሁልኝን እያየው ስናፋረቅ ነበር። ለምንድን ነው ግን እንደዚህ ወደዳችሁኝ? ሶሻል ሚዲያ ላይ ብቻ ለምታውቁት ሰው እንደዚህ መደሰት መቻል በጣም መታደል ነው። ወርቅ የሆነ ልብን ያላችሁ። ይህን ቪዲዮ መስራት ካሰብኩኝ ቆየሁኝ። እናትነት ገና ከሆኑ ጊዜ አረገኝና ዘገየ። ይቅርታ ይደረግልኝ። ለእያንዳንዳችሁ ኮሜንትና ኢንቦክስ መመለስ ቢከብደኝም ይኸው በቪዲዮ ምስጋና ይድረሳችሁ። ለእኔ ደስታ እንደዚህ እንደተደሰታችሁ የሰማይና የምድር ንጉስ እግዚአብሔር ህይወታችሁን ሙሉ ደስተኛ ያድርጋል። ለእኔ የተመኛችኋቸው መልካም ነገሮች ሁሉ በእጥፍ ለእናንተም ይሆንላችሁ። የሰው መውደድን የሚሰጠው እግዚአብሔር ነው። እናንተም በመሰላችሁ ቤተሰቦች ባርኮኛል። ይበልጥ ደግሞ እንድንባረክ በጎ ስራን መስራት አለብን። በዚህች ዓለም ስንኖር ስጋዊ ፍላጎታችንን ብቻ ለማሳካት የምናደርገው ሩጫ ነፍሳችንን ይበድላል። በጎ ስራን ለመስራት ሁሌም እንደማስታወሳችሁ በሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳትን ካሉባቸው ችግሮች ፋታ እንዲያገኙ የተለያዩ ስራዎች በመሰራት ላይ ይገኛሉ። ስለዚህ እኛም በንግድ ባንክ 14259891 ወይንም አቢሲኒያ 1410294444 ያቅማችንን እናገዝ። እወዳችኋለሁ። ባይ